በአሁኑ ሜላት በጣም ነው ያስደሰተች ማለት ነው። አሁን አፍንጫሽን ልበስ ልብሽን ልበስ ስትላት በጣም ነው ያስደሰተች። በአሁኑ ሌላ ጊዜ እኮ ሜላት እንደዛ ትሽለጠለጥላታለች ለሷ። በአሁኑ ግን እንዴት እንዳስደሰተች ልነግራችሁ አልችልም ማለት ነው። እንደዚያ ስታስፈራራት ምናምን በጣም ነው የእውነት ደስ ያለኝ ማለት ነው። ሰላም ውድና የተከበራችሁ የዚህ ቻናል ተከታታዮች እንዴት ናቸው? ዛሬም እንግዲህ በድጋሚ ተገናኝተናል ማለት ነው። እና እንግዲህ ኖላዊ ድራማ እንግዲህ እንደምታዩት እውነት ለመናገር እኔ በአሁኑ ሜላት አስደስታኛለች ማለት ነው። ከዚህ በፊት በጣም ነበረ የምታናድደኝ ማለት ነው። ለምን አትሉ? በተለይ በዚች በጓደኛዋ እንደው በጣም ነው የምታናድደኝ እኔማ። ምክንያቱም አብሮ አደግ ጓደኛ እንደዛ ሲያደርጋችሁ በጣም ነው የሚያናድደው የእውነት። ዳነች እንጂ እኮ ሞታ ቢሆን አለቀላት። ሲቀጥል የዛን ሰዓት እኮ እንደው አንቺ ከዳንሽ ምናምን እያለች ብዙ ነገርም ስትላት ነበር። እና ያ ነገር ሁሉ ሲሆን በቃ በጣም የምትቅለሰለስላት ለሷ ምናምን። እና በአሁኑ ግን እንደዛ ሽጉጡን ይዛ ምናምን ስታስፈራራት በጣም ነው በቃ ደስ አለኝ። ይቺ ቦቅቧቃ ማለት ነው። እና አንዳንድ ጊዜ ሰው እንደሚሆንልን ነው መሆን ያለብን ማለት ነው እንጂ እነዛ ሰዎች እኛን እያጠቁን ባገኙት አጋጣሚ እኛን ሁሉ እንደዛ እያጠቁን ለእኛ ክፋት እየፈለጉ እኛ ለእነሱ ጥሩ የምንሆንበት ምክንያት ምንም የለም። ምክንያቱም በቃ ምንም እናንተ እኮ ማለት ነው ምን አለ መሰላችሁ የሆነ ለእናንተ ቦታ ለሌለው ሰው የፈለገ ነገር ብታደርጉለት ማለት ነው ጥሩ ነው ነገር መስሎ አይታየውም ማለት ነው። እና ታናድደኝ ነበረ በቃ ብዙ ጊዜ ማለት ነው። ለምን አትነቃም ለምን እንዲህ አትልም እያልኩኝ እና በአሁኑ ማለት ነው አስደሰተች በቃ የሌለ ማለት ነው። አሁን እንደዚህ ልበልሽ አሁን እንደዚህ ላድርግሽ ምናምን እያለች ያን ሽጉጡን ይዛ ስታስፈራራት አደነኳት በአጠቃላይ ማለት ነው። የእውነት አደነኳት። እቺ ፈሪ ቦቅቧቃ ማለት ነው። እና ሲቀጥል በነገራችን ላይ እኔ ሀና እያናደደች ነው ማለት ነው። ደግሞ እኮ ማለት ነው ያሳቀችኝ ነገር ምን እንደሆነ ታውቃላችሁ? ለወንድሟ ማለት ነው እንደዚህ እኮ ሊስመኝ ነበር ልሽለጥጥ እንዴት እንዳናደደች። ሲጀመር እሱ ለእሱ አይሆናትም ማለት ነው። አሴርን ትታ እንዴት ነው ወደዛ የምትሄደው? እኔ አናዳኛለች የእውነት ነው የምላችሁና እኔ የእውነት ከአሴር ጋር ብትሆን ነበረ ደስ የሚለኝ ማለት ነው። እሱ እኮ አስቡት ብዙ ነገር ብቻ አለ ማለት ነው። ሲቀጥል እሱ በጣም ነው ለእሷ የሚወዳት የሚያስብላት ብዙ ነገሮች ማለት ነው። ስለዚህ እሱን ትታሷ ደግሞ ከዛኛው ጋር ግግም አለችበት እኮ አትገርምም? እና ሲቀጥል ደግሞ ማለት ነው ከሱ ጋር ከሆነች በኋላ እንደውም ጠላት አፈራች ማለት ነው። ያቺ ራሱ አብራችሁ የምትማረዋ እሷ አሁን እስከ መግደል ድረስ እየደረሰች ነው አሁን ላይ። ያ ደግሞ ከሱ ጋር ስለነበረች ነው ማለት ነው። ሲቀጥል ደግሞ ብቻ ብዙ ነገሮች ማለት ነው እሷን የሚያስከፉ ነገሮች ብዙ ነገሮች አሉ። ለእሷ ለህይወቷም ለምኗ ብዙ ነገሮች እና ከእሱ ጋር ከሆነች ጀምራ ነው ማለት ነው። ሲቀጥል ማለት ነው አሴርን ትታ የእውነት ነው የምላችሁ እኔ ከአሴር ጋር በቃ የሚጋቡበት ቀን ወይኔ ይሄ ፊልም መቼ ነው እንትን የሚለው በቃ። ምክንያቱም እንዴ አሴር እኮ በጣም ነው የሚወዳት ማለት ነው። እሷ ራሱ እንደዛ ነበር የሚመስለኝ በፊት ማለት ነው። ነገር ግን እኔ እንደጠበኩት አይደለም የእውነት እና እላችኋለሁኝ። ግን እኔ ብቻ አይደለሁም እውነት ለመናገር ይሄ የብዙዎቹ ማለት ነው። እና እላችኋለሁኝ ቤተሰብ ይሄ ደግሞ የእኔ ብቻ ሳይሆን የብዙዎቹ ግምት ነበረ። እኔ በቃ ከአሴር ጋር ሆና የእውነት አባቷ ራሱ እኮ በጣም የሚወደው ማለት ነው። ከአባቷ ጋር እንዴት እንደሚሆን አይታችሁት ነው። እውነት የፊልሙ ድምቀት እኔ በጣም ደስ የሚለኝ ማለት ነው። እና በቃ ከእሷ ጋር የሚሆንበት ጊዜ ይሁን እንደውም ማለት ነው ካስታወሳችሁ ከዛ ሁለቱም ተገናኝተው በቃ አንተ ሄድን እሄዳለሁ ምናምን ስትል በጣም ነበር ያናደደችኝ ማለት ነው። እና አላውቅም ብቻ ለእሷ ብሎ ነው ለእሷ ብሎ እኮ ነው ሲጀመር እሱ ራሱ ያለዛችኛዋ ደም ምናምን ሰጠው እንጂ መስጠትም አልፈለገም ነበር ካስታወሳችሁ። እና እሷ ግን አሁን ከዚህኛው ጋር ሆና እውነት አናደደችኝ በአጠቃላይ ማለት ነው። እና ምን ልላችሁ ነው እሷን ለዛችኛዋ ለቀለት ደግሞ እኮ ማለት ነው። ኧረ ሀኒቾ እኔ በፊት ሀኒቾ እየመሰለችኝ አይደለም በፊት በጣም ነበር የምትመቸኝ። አሁን እያናደደችኝ ነው። ሀኒቾ
እና ምን ልላችሁ ነው ጋይስ እኔ እሷ ለዛኛው ይሄኛውን ደግሞ ለዛችኛው አትተውላት እንዴት ነው የሚያደርጋት ደግሞ ማለት ነው። ያቺ በጣም የምታናድደኝ እንዴት እንደሚያደርጋት ወይኔ አፍቃሪና ተፈቃሪ ሳይገናኝ ሲቀር እኮ ያለው ነገር እኔ እንደው እሱን ቢያደርገኝ አጠገቡ አልደርስም። እንደዛ እንትን እያለችኝ ማለት ነው። እንደዛ እያጥላላችኝ አጠገቧ ተመልሼ እንደ ወንድ ልጅ አይደለም እንዴት ተመልከት ማለት ነው። እንደዛ እንትን ትላለች እንዴ እንዲሁም ወንድ እንደሆንክ እኮ እንትን አልልም ነበረ ምናምን በጣም ነው እያናደደችኝ እና ቅዱስ በጣም አሳዝኖኛል። ሲቀጥል ደግሞ እኮ አንቺን ይቅርታ ጠይቃት እሷ እኮ የምታውቀው ነገር የለም ማለት ገና ለገና በውስጡ እሺ ብሎ ምናምን ስለነበር ለዛ መሰለኝ እንዴ እቺ እብድ ናት እንዴ እሱ ራሱ ቢያደርገው እኔ በጣም ነበረ የምናደድበት ማለት ነው። ምክንያቱም ግን እኮ ሴት ላከው ሞት አይፈራም ነው የሚባለው ነገር አለ እና ባለማድረጉ እኔ በጣም ያስደሰተኝ ሲጀመር ማለት ነው። እውነት ነው የምላችሁ ያደረገው ራሱ ማለት ነው አውቃ ነው እንጂ አትቀበለውም ነበረ ማለት ነው። በፍጹም አትቀበለውም ነበረ አውቃ ነው እቺ እብድ። ሲቀጥል ደግሞ ለሰላም ቆይ እሱ ነግሯት ነው አልነገራትም እኮ ግን እሷ በጥርጣሬ ያው እንደዚህ ይቅርታ ጠየቀኝ እኮ ተንበርክኮ ምናምን ስትላት ለዛ ይመስለኛል እና እሷ ደግሞ ጭራሽ ለሰላም ነገርካት ምናምን ብላ የሌለ ጮኸችበት ማለት ነው። እሱ ከእሷ አይልቅም እንዲህ ወንድ ልጅ አይደለ እንዲህ ይደብራል። የእውነት ላሽ አይላትም እንዴ ጋይዝ ካልሆነ ማለት ነው። የሆነ ነገር ልላችሁ ነበር። ሀይ ተው በቃ ይቅርብኝ። ደግሞ እኔንም ሂድና ግደልልኝ ብትለውስ እና ምን ልላችሁ ነው። ሲቀጥል ደግሞ ይሄን እንትን ጋር ማለት ነው እና ባዩሽ ጋር ምነው ከዛም መረረረ መሞቻው እየቀረበ ነው መሰለኝ እና አንዴ ከባዩሽ ጋር ይሆናል አንዴ ከዛ ጋር እንዴ ብር በዛ ያለ እንሰጥሃለን ሲሉት ከዚህም ልጥ መሀል ላይ እሱ የሚቀር ይመስለኛል በአሁኑ ሰዓት ላይ ሳስበው ማለት ነው። ለምን ከዚህም አሁን ከባዩሽ ጋር እንደዛ ሆነ። ከዛ ደግሞ ዞሮ ይሄኛው ደግሞ የባዩሽን ትሰጥሃለሁ ሲለው ከዛ ደግሞ ከዚህ ጋር ምን ትሉታላችሁ? እና እንደዚህ አይነቱ ደግሞ ሰው በመሀል ላይ ይቀራል ታውቃላችሁ። ለራሱ አሁን እሱ የእነሱን እንትን እላለሁ ሲል እሱ በመሀል የሚቀር ይመስለኛል ማለት ነው። በመሀል እሱን ጣሽ እንዳያደርጉት ፈራለታለሁ ማለት ነው። እናላችኋለሁኝ ጋይስ እንግዲህ አበረታቱኝ። እኔ ግን እውነት ለመናገር በጣም የተናደድኩት ይቺ መውጣት የለባትም ነበረ እውነትን ብዬ ማለት ነው። እናላችኋለሁ ጋይስ አበረታቱኝ። ላይክ ሼር እንዲሁም ደግሞ ሰብስክራይብ እያደረጋችሁ ቻናሌ ገና ዜሮ ነው። አላሳዝናችሁም? የእውነት አላሳዝናችሁም? ዜሮ ነኝ እና ፕሊዝ ሰብስክራይብ አድርጉልኝ እላችኋለሁኝ። እህቶቼ ወንድሞቼ ሁላችሁም አበረታቱኝ እላችኋለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።